ምንም እነዚህ ሀገር ቤት አስተማሪዎች ሳይንስ አስተማሪዎች እንዴት አድርገው ነው ስጋና ባቄላ አተር ፕሮቲን ይዘቱ አንድ ነው የሚሉት? ይሄን የመሰለ ጮማና ይሄ ምን አይነት ፕሮቲን ዝምድና አላቸው? በጣም ሊገርም ነገር እኮ ነው። ደግሞ አሉ እነዚህ እንትን አስተማሪዎች ምንድነው የምግብ ዝግጅት ፉድ ፕሪፓሬሽን ነው ምናምን ዛሬ ምን እናስተምራችሁ የስጋ ሾርባ አሰራር ነው ይሉና ስጋ ሾርባን ለመስራት የሚያስፈልጉ ነገሮች አንደኛ አንድ ራስ ሽንኩርት፣ ቲማቲም፣ ጨው እንዳስፈላጊነቱ፣ ዘይት ይሉና ስጋው ቢኖርም ባይኖርም ስጋውን ተከተን በድንች እንሰራለን ይላል። መነሻቸው እኮ ሀገር ቤት ትምህርትና አስተማሪ አሉ ጂኦግራፊ እና ሂስትሪ አስተማሪዎች ደግሞ በቀኝ ሳንገዛ የኖርን ህዝቦች እኛ ለፈጣሪ ያልተመለስን ህዝቦች ለሰው እንመለሳለን፣ ለሰው እሺ ብለን እንገዛለን። ለማንኛውም ቲቸር እቺ ፕሮቲን ያሏትን ነገር እርሶ ብሉ እና በሌላ ጊዜ ከዛች ሀገር ወጥተናል ጥሪያችንን እንበላለን። ጎበዝ ኮረና በስጋ አይመጣም። እየበላችሁ ጮማውን እየበላችሁ ኮረናውን ያዝልን ቸሩ መድኃኒዓለም።